ሰላም እንደምን አላችሁ? ውድ የሳፋዛ ቤተሰቦች እንዲሁም የህልማለኝ ዩቲዩብ ቤተሰቦች እንደምን አላችሁ? እንግዲህ እንደተነጋገርነው ዛሬ በአንድ ስራ ላይ እንነጋገራለን፣ እናወራለን። እንዴት ይሰራል፣ መስሪያዎቹ ማቴሪያሎች ምንድን ናቸው የሚለውን አብረን እናያለን። እሺ እንግዲህ ስትሪንግ አርት አንዱ የስነ ጥበብ ዘርፍ ነው፣ የስነ ጥበብ ዲዛይን ዘርፍ ነው። ስትሪንግ አርት በእኛ ሀገር በብዛት አልተለመደም። እንዲሁም አልፎ አልፎ አንዳንድ ሰዎች እየሰሩት ይገኛሉ። ግን በጣም ለቤት ውስጥ ጌጣጌጥ እጅግ ወሳኝና አሰራሩ ቀላል፣ ብዙ ማቴሪያል ኮስት የማይጠይቅ እነዚህ የምናያቸው ማቴሪያሎች ለምሳሌ እነዚህ ምስማሮች፣ እነዚህ የጫማ ምስማር የምንላቸው ትንሽ ምስማሮች፣ ፒንሳ፣ ሜትር ወይም ሴንቲሜትር ማለትም እነዚህ ክሮች፣ ጣውላዎች ወይም ደግሞ ኤምዲኤፎች በቀላሉ ሌላ ስራ ሰርተን ተራርፈው የሚወጡ ኤምዲኤፍ ጣውላዎች ናቸው። እነዚህ ተጠቅመን የቤት ውስጥ ጌጣጌጦችን መስራት እንችላለን። የፎቶ ፍሬሞችን ማጀብ እንችላለን። እንዲሁም ብዙ ከድንጋይ ጋር አቀነባብረን ብንሰራው ቤትን በቀላሉ እጅግ ብዙ ዋጋ ሳናወጣ በቀላሉ መስራት እንችላለን። እዚህ ስንመለከተው አሁን ሌየሪንግ የከለር ሌየሪንጎች ናቸው። ከጣውላ የሚሰሩ የመጀመሪያው ሌየሪንግ ያለ፣ በሁለተኛ ስቴፕ፣ ሶስተኛ ስቴፕ፣ አራተኛ ስቴፕ እያለ አሁን እዚህ ጋር ሌሎች ዲኮሬቶች አሉ። ዲኮር የሚደረጉ ድምላይቶች፣ ዲኮር የሚደረጉ ፎቶዎች፣ ዲኮር የሚደረጉ የበለጠ ያማረ ይሆናል። እንዲሁም እዚህ ጋር ስንመለከት የቀለም ቫሪዬሽን ወይም ደግሞ የቀለም ልዩነቶችን መሰረት አድርገን በእርግጥ ይህን የምንመለከተው ስራ ያለቀለት ነው። ማለትም እዚህ ጋር ላይ ፍሬም ይሰራበታል። ድምላይት ለማዞር ሌላ ፍሬም ይሰራበታል። አሁንም ሌላ ዲዛይን ይሰራበታል። ይሄ ተሰርቶ በድምላይት አማካኝነት በቤት ውስጥ ቢሰቀል ቤትን በቀላሉ ማስዋብ ይቻላል ማለት ነው። በአጠቃላይ ምንድነው እዚህ ጋር ላይ ስንመለከተው እንግዲህ ዋናው ነገር እንደየፍላጎታችን የቀለም ምርጫ ነው። የምንመርጠው የክር ቀለም ምርጫ ይወስነዋል እና የምንመርጠው ዲዛይኑ ምንድነው መሆን ያለበት? እኛ ልንሰራ የፈለግነውን ነገር አእምሯችን ውስጥ መጀመሪያ ዲዛይን ማድረግ። ምክንያቱም እንደሚታወቀው ዓለም ዛሬ በዲዛይን ቴክኖሎጂ በምትጠቀልቅበት ዘመን ላይ ነው ያለነው እና የቀለምና የዲዛይን ምርጫ ችሎታ ያላቸው ሰዎች ማርኬቲንግ ሲስተሙን እንዴት እንደተቆጣጠሩት ስለምታውቁት ያንን ማሳመር መቻል ማለት ነው። በተለያየ አንግል እንደነዚህ አይነት ስራዎች ይሰራሉ። አንደኛ ማቴሪያል ብዙ ፈጅ አይደሉም። ከቀላል ማቴሪያል ተነስተን ውድ የሆኑ ስራዎችን መስራት እንችላለን። የምታዩቸው ናቸው እነዚህ ክሮች ምን ያህል ይገዛሉ የሚለውን ነገር ወደ ዋጋ ወደ ኮስቲ ብንሄድ አንድ ጊዜ የገዛ ነው ሙሉ ይህንን ጋለሪ የስትሪንግ ጋለሪ ብቻ ብለን ብናስቀምጠው ያን ዲዛይን እያንዳንዳቸው ከእያንዳንዱ ዲዛይን አንዳንድ ብንገዛ ይሞላዋል ማለት ነው። እነዚህ አጠቃላይ ምንድን ናቸው? የስትሪንግ አርት ዘርፎች ናቸው። ከስትሪንግ አርት ዘርፍ ጋር አብሮ ተያያዥነት ያለው ሌላ ክራዮን ኢንቺንግ የሚባል የዲዛይን ስራ ነው። ክራዮን ኢንቺንግ እንደዚህ እዚህ አካባቢ ላይ ሲቀርብ ብላችሁ ስትመለከቱት ክራዮን ኢንቺንግ አሰራሩ በጣም ቀላል ነው። በክራዮን የሚሰራ ማለትም እነዚህ ፋሽን ዲዛይኖች የልብስ፣ የጥልፍ፣ የአልባሳት ጌጣጌጦች ይሰሩበታል። አሁን እዚህ ጋር የምንመለከት ይቺ የጥልፍ አይነት በደንብ ብትሰራ ከልብስ ላይ ምን ያህል እንደሆነች ይሄ እንዴት ይሰራል ስንመለከት በመጀመሪያ ደረጃ ይህን ከአንድ ካንቫስ ላይ የምንሰራው ከአንድ ካንቫስ ላይ
መጀመሪያ በክራዮን በተለያየ ዲዛይን በክራዮን እንቀባዋለን። እዚህ ጋር የምታያቸው ሰማያዊ ያለ፣ ነጭ፣ ቀይ፣ ቢጫ እያለ ይሄዳል አይደለም? ይህንን መጀመሪያ ክራዮኖችን እንቀባቸዋለን እዚህ ቦታ ላይ። ከዛ በላይ ኦሞ እናፈስና ወይም ሳሙና እናፈስና ጥቁር ቀለም እንቀባዋለን። ጥቁር ቀለም ከቀባነው በኋላ ዲዛይናችን ተጠንቅቀን በኒድል ወይም በመርፌ ስንፍቀው፣ ምክንያቱም ጥቁር ቀለም ከኦሞ በላይ ስለሆነ ከወረቀቱ ጋር ያለው አታችመንት ዝቅተኛ በመሆኑ በእነዚህ በሚፈጠሩት ጭረቶች ወይም በእነዚህ በሚፈጠሩት የመርፌው ኢንች የተለያዩ ዲዛይኖችን ይሰራል። እነዚህ ዲዛይኖች አብዛኛው በአካባቢያችን እጅግ የተለመዱ ግን በቀላሉ ዲዛይኖችን መስራት፣ ቤትን ማስዋብ እንዲሁም የተለያዩ ዲዛይኖችን የጥልፍ፣ የአልባሳት፣ የመጋረጃ፣ የአልጋ ልብስ እንደዚሁም የሶፋ ልብሶችን መስራት እንችላለን። በእንደዚህ አይነት ነገሮች እነዚህን ወደ ቴክስታይል ህትመት እንደገና ትራንስሌት ማድረግ እንችላለን። ትራንስፈር ሆኖናል። ያን ተከትለን በክር እንጠቅመዋለን ማለት ነው። እንግዲህ ዛሬ የተመለከትነው ስለ ስትሪንግ አርት እና ክራዮን ኢንቺንግ ነው። በሚቀጥለው ፕሮግራማችን ደግሞ ሌላ የጥበብ አይነቶችን ይዤላችሁ እቀርባለሁኝ። የሲያልፋዛ ዩቲዩብ ባለቤት አብዛኞቻችሁ ታውቁኛላችሁ፣ መምህር ደመቀ ነኝ። ከሲያልፋዛ ዩቲዩብ ጋራ አብራችሁ እንጓዝ። ብዙ ስራዎችን፣ ብዙ የፈጠራ ስራዎችን እናያለን። እንዲሁም አብዛኞቻችሁን ቤተሰቦች በህልም አለኝ ዩቲዩብ ታውቁኛላችሁ። ፕሮግራማችን አሁን ደግሞ ወደ ሌላ እንሸጋግራለን።